ሰላም ውድና የተከበራችሁ የቻናሌ ተከታታዮች እንዴት ቆያችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም አረብኛ በአማርኛ የቋንቋ ትምህርታችን እንደቀጠለ ነው። ዛሬ ደግሞ በክፍል 3 50 የሚሆኑ የአረብኛ ሀረጎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቪዲዮውን እስከመጨረሻው መከታተል ነው። ለቻናሉ ደግሞ አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ነባሮችም ስለምትሰጡኝ ሀሳብ አስተያየት ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እናም በዚህ ቪዲዮ በተለይ አዲስ ወደ አረብ ሀገር የመጣችሁ እህቶቼ ትማሩበታላችሁ። በተለይ የመዳም ትዕዛዝ በብዛት በዚህ ቪዲዮ እንማራለን ማለት ነው። ሌሎችንም የአረበኛ ቃላቶችን በዚህ ቪዲዮ ትማራላችሁ። እስከ መጨረሻው ቪዲዮ ተከታተሉት ማለት ነው። ወደ ትምህርቱ እንለፍ። ውሃ አምጪ። ጂቢ ማይ። ጂቢ ማይ። ጂቢ ማለት አምጪ ማለት ነው። ማይ ደግሞ ውሃ ነው። በሩን ክፈቺ። እፍታሂ አልባብ። እፍታሂ አልባብ። እፍታሂ ማለት ክፈቺ ማለት ነው። አልባብ በር ማለት ነው። በሩን ዝጊ። ሰክሪ አልባብ። ሰክሪ አልባብ። ሰክሪ ማለት ዝጊ ማለት ነው። ይህንን ተመልከቺ። ሹፊ ሃዳ። ሹፊ ሃዳ። ይህንን ስጪኝ። አጥኒ ሃዳ። አጥኒ ሃዳ። ተቀመጪ። እጅሊሲ። እጅሊሲ ወይንም እቅዓዲ። እቅዓዲ። ተነሺ። ጉሚ። ጉሚ። ሂጂ። ሮሂ። ሮሂ። ነይ። ታሊ። ታሊ። ተመለሺ። እርጀኢ። እርጀኢ። ጠረጴዛውን አጽጂ። ነዝፊ አልጣውላ። ነዝፊ አልጣውላ። ነዝፊ ማለት አጽጂ፣ አልጣውላ ማለት ጣውላውን ማለት ነው። ጠረጴዛ በአረበኛ ጠረጴዛ ጣውላ ይባላል። ሳህኖችን እጠቢ። እክስሊ አልስሁን። እክስሊ አልስሁን። እክስሊ ማለት እጠቢ፣ አልስሁን ሳህኖቹን ማለት ነው። ሻይ አፊ። ሰዊ ሻይ። ሰዊ ሻይ። ቁርስ አዘጋጂ። ጀህዚ አልፍጡር። ጀህዚ አልፍጡር። ምግቡን አቀዝቅዢ። ባርዲ አልአኪል። ባርዲ አልአኪል። ባርዲ ማለት አቀዝቅዢ፣ አልአኪል ምግብ ማለት ነው። እዚህ ጋር ምግብ አኪል ይባላል። መተኛት እፈልጋለሁ። አቢ አናም። አቢ አናም። አቢ ማለት እፈልጋለሁ ማለት ነው። አናም መተኛት። መብላት እፈልጋለሁ። አነ ጂዋን አቢ ባኩል። እኔ እርቦኛል መብላት እፈልጋለሁ ማለት ነው። መጠጣት እፈልጋለሁ። አቢ አሻርብ። አቢ አሻርብ። ስልኩን ስጠኝ። አጥኒ አልጀዋል። አጥኒ አልጀዋል። ይህ ለወንድ ነው። ለሴት ሲሆን ደግሞ ስልኩን ስጪኝ አጥኒ ይሆናል። አጥኒ አልጀዋል። ትንሽ ነው ልዩነቱ።
ኤሲውን አጽጂው። ነዝፊ አልሙከይፍ። ነዝፊ አልሙከይፍ። ነዝፊ ማለት አጽጂ፣ አልሙከይፍ ማለት ኤሲ የአየር ማቀዝቀዣው ማለት ነው። ምግቡ ጣፋጭ ነው። አልአኪል ላዚዝ። አልአኪል ላዚዝ። ላዚዝ ማለት ጣፋጭ የሆነ ነገር ማለት ነው። አትቸኩል። ላትስተጅል። ላትስተጅል። ሰዓቱን ተመልከት። አሹፍ አልወቅት። አሹፍ አልወቅት። ሰዓቱን ተመልከች። አሹፊ አልወቅት። አሹፊ አልወቅት። ቤቱ ንጹህ ነው። አልቤት ነዚፍ። አልቤት ነዚፍ። ልብሶቹ ቆሻሻ ናቸው። አልመላቢስ ወሳኽ። አልመላቢስ ወሳኽ። ወሳኽ ማለት ቆሻሻ ማለት ነው። ዛሬ አልዮም። አልዮም ነገ ቡክራ። ቡክራ ትናንት አምስ። አምስ አሁን አልሂን። አልሂን በኋላ በአዴን። በአዴን እዚህ ሁና። ሁና እዚያ ሁናክ። ሁናክ እላይ ፎውክ። ፎውክ ታች ታህት። ታህት ቅርብ ቀሪብ። ቀሪብ ሩቅ በዒድ። በዒድ ጎን ጀንብ። ጀንብ ውስጥ ዳህል። ዳህል ወይም ጅዋ ይባላል። ጅዋ ለምሳሌ ነዝፊ አልጅዋ። ነዝፊ አልጅዋ። ነዝፊ ማለት አጽጂ፣ ጅዋ ውስጥ። ስለዚህ ውስጡን አጽጂ ለማለት ነዝፊ አልጅዋ። ጅዋ ማለት ውስጥ የሆነ ነገር ነው፣ ወደ ውስጥ። ዳህልም ይባላል። ውጪ በራ። በራ ትንሽ ሽወያ። ሽወያ ብዙ ከቲር። ከቲር ብዙ አይደለም። ሙከቲር። ሙከቲር ዛሬ ሞቃት ነው። አልዮም ሐር። አልዮም ሐር። ሐር ማለት የሚያቃጥል ማለት ነው። ምሳሌ አየሩ ሊሆን ይችላል። የዛሬው አየር በጣም ይሞቃል ለማለት አልዮም ሐር ዛሬ ይሞቃል ማለት ነው። ደውልልኝ። ሰዊ አተሲል። ሰዊ አተሲል አትዘናጋ ወይም አትርሳ ለማለት ላትንሳ። ላትንሳ እንዳትረሺ። ላትንሲ። ላትንሲ አረሳም። ማይንሳ። ማይንሳ በጣም ጥሩ ነው። ሙምታዝ። ሙምታዝ ትክክል። ሳህ። ሳህ ይቅርታ
አሲፍ አሲፍ ወይም ማሌ ማሌ ይባላል። አመሰግናለሁ ሹክራን ሹክራን። ምስጋና ለብቻው ሹክር ይባላል። ሹክር። ምንም አይደል አፍወን አፍወን። እፈልጋለሁ አቢ አቢ። የሆነ ነገር ለምሳሌ የሆነ የምትፈልጉት ነገር እፈልጋለሁ ለማለት አቢ ማለት ነው። አልፈልግም ለማለት ደግሞ ማ አቢ ማ አቢ። እዚህ ጋር አሁን የሚቀየረው ማ ስለገባች ብቻ ነው። ማ ከገባች አልፈልግም ማለት ነው። ለምሳሌ ሰርቻለሁ ለማለት ሰወይት እንላለን። አልሰራውም ለማለት ደግሞ ማሰወይት ማሰወይት። ማ ከገባች አፍራሽ ነች ማለት ነው። ገባህ ፈሀምት ፈሀምት። አልገባኝም ማ ፈሀምት ማ ፈሀምት። ማውራት እፈልጋለሁ አቢ አኩሊም አቢ አኩሊም። በእርግጥ አኪድ አኪድ። አንተ እርግጠኛ ነህ እንተ አኪድ እንተ አኪድ። እርግጠኛ ነሽ እንቲ አኪዳ እንቲ አኪዳ። ተመልከት ሹፍ ሹፍ። እባክህ ለማለት በትህትና እዚህ ጋር አሁን እባክህ ለማለት በትህትና የሆነ ነገር እንደዚህ አድርግልኝ ለማለት ለው ሰማሃት ለው ሰማሃት። ለወንድ ሲሆን ለው ሰማሃት ይሆናል። ለሴት ሲሆን ደግሞ ለው ሰማሃቲ ለው ሰማሃቲ። ለምሳሌ ለው ሰማሃቲ አጥኒ ራቲቢ ለው ሰማሃቲ አጥኒ ራቲቢ። እባክሽ ደሞዜን ስጪኝ ማለት ነው። በትህትና እየጠየቅን ነው ማለት ነው። ለው ሰማሃት ትህትና ነው። ሌላው በቃ ወይንም ጨረስኩ ለማለት ኸላስ ኸላስ። በጣም ቆንጆ ነው ዋይድ ህልው ዋይድ ህልው። ዋይድ ማለት በጣም ቆንጆ ማለት ደግሞ ህልው ነው። ህልው ማለት ቆንጆ የሆነ ነገር ህልው ይባላል። ሌላው ብዙ ዋይድ ይባላል። ካቴርም ይባላል ዋይድም ይባላል። በሁለቱ ብታውቁት ወይንም አንዱን ብትይዙት ጥሩ ነው። ትንሽ ደግሞ ሽውያ ሽውያ። ይሄ ብዙ ነው ሀዳ ዋይድ ሀዳ ዋይድ። ይሄ ትንሽ ነው ሀዳ ሽውያ ሀዳ ሽውያ። እንዳታበዢ ላትከትሪ ላትከትሪ። እንግዲህ ውዶቼ ውድ ቤተሰቦቼ የዛሬ አረበኛ በአማርኛ ቋንቋ ትምህርታችን ይህንን ይመስል ነበረ። በጣም እንደተማራችሁበት እንደጠቀማችሁ ተስፋ አደርጋለሁ። ቪዲዮውን ከወደዳችሁት ላይክ አድርጉ። ለሌሎች እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ስለቆያችሁ ምስጋናዬ ከልብ ነው። ክብረት ይስጥልኝ። በቀጣይ የአረበኛ ትምህርት እስከምንገናኝ ድረስ ሰላም ቆዩልኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ማዕሰላማ